እኮ እና የበጎቹን ይተውንላቸዋል። እነሱ ኮሜንት ላይ አሁን አብርሃምና ሩታ ሁለቱም ተለያይቶ አብርሃም ለብቻ ነው የሚያድረው ቤት ይዞ፣ ሩታ ለብቻ ነው የምታድረው። ሄርሜላም እንደዛ። ሄርሜላ ደግሞ የራሷ ባል የሆነ ባል አላት። ለስራና ለስራ ብቻ ነው የመጣችው። የድሮዎቹ ጠይቁና እኛን ለምን ይሸውዳሉ? ሲጀመር እናንተ ጅቦች ማለት ነው። እኛን ጠይቁ። ጅቦች ነው የሚለው የሄርሜላ ደጋፊ 666 ደጋፊ ነው። ሚዲያ ላይ ሽማግሌ ላክ የምትለው ሴት ኢትዮጵያ ላይ የለም። የለም የሄርሜላ ደጋፊዎች ማለት ነው እኮ ልክ እንደ ሄርሜላ እኔ የሚገርመኝ መንገድ ላይ ኢትዮጵያ ላይ መንገድ ላይ ሸና ብላ የምትጠይቀው ሴት እሷ ጭንቅላቷ ይሰራል። እኔ 3 ዓመት ሩታ ከመጣች ተከታትያል እግዚአብሔርን ማለት ነው። እኔ ራስ ባለፈው ምን ነው ያለችው? በሄዳሲ ወይ የሰው ልጅ ከወረደ እንዲህ ነው። እግዚአብሔር ወይ ከባድ ነው። ምን ታረጊያለሽ? አማረኝ አለች። እንግዲህ ርጉዝ አንቺ ምን ሆነሽ? ባለፈው አብርሃም እዚህ ቶክቶክ ላይ የአብርሃም ቶክቶክ ላይ ያለው ልጅ እኮ የራሷ ልጅ እኮ ነው። የራሷ የወለደችው ጠይቁ። መልካም ራሱ ስልክ እንዳለች ማርያም ፍቅር ልጅ የለም ተብሎ መጀመሪያ ፍቅር ልጅ የለም ተባለ። መጀመሪያም ልጅ አለ ማርያምን ብላ ማለችው። ግን መጨረሻ አሁን ከጫካሙ ጋር የመጣችው እሷ ባለትዳርተኛ ናት። ልጅ አላት። ይኸው መልካምን ተናግራለች። ልጅ አላት። ባለትዳርተኛ ናት። እቺ ውሹምትም እንደዛ ልጅ አላት። ዝም ብሎ ግን ምንም ለሚሉ ልጃቸው አሁን የምንም እርግዝና የለም። እናቱ የትኛ እርግዝና እናንተ ሚሆናችሁ ነው? ሄርሜላ አርግዛ ኦማይጋድ ያንን እሷ ለአብርሃም ሞት ስራ እንጂ እኛ ጋር አይሰራም። እንደዛ አይነት ነገር ማለት ነው። ሲጀመር የእውነትን ብታረግዝ እሷ አብርሃም ሳይኖር ሄዳ ወረቀቱን ይዛ መጣ። አንድ ጊዜ ቡታጀራ ላይ ምንድን ነው ያለችው ማለት ነው? የውሽሜ ደጋፊ ካላችሁ ስሙ፣ ይሄንን ቪዲዮ ሄዳችሁ ስሙ። አንቺ ከኋላ ያለሽን ሰው አስብበት ብላለች። ከኋላ ያለሽን ሰው ማለት የአንቺ ፍቅረኛሽ አስብበት ብላለች። ከኋላ ያለሽን ሰው አስብበት ብላለች። እያችሁ ቡታጀራ ላይ ሩታ ቦንዳ ማለት ነው። ከኋላሽ ያለሽ ሰው አስብበት አለች። ከዛስ እዚህ መታስ አንዳንድ ሰው ልጁን እንትን ያደረገ እንደነሱ እኔም ልጄን እንትን ማድረግ አለብኝ ብላ ራሷ አስፈልጋለች። ለትዳርተኛ ናት። ግን ስራና ስራ ነው። በየቀን ቻናሏ ላይ ለምንድን ነው የሚለቀቀው? 100,000 ሲገባ ድረስ ይላችሁ ስራ ቢሆንም ማለት ነው። ለምንድን ነው ታዲያ በሚዲያ ላይ እንዲሁ አይነት ውቀት የሚያነሱት እነሱ ማለት ነው? ሳመኝ እኮ ነው የምትለው። አሁን ሩታ 2 ዓመት ነው። አንድ ቀን በግድ ሳመኝ፣ አንድ ቀን በግድ አፍቅረኝ፣ አንድ ቀን አግባኝ፣ ቀለበት አድርገኝ ማለት እሷ፣ ሽማግሌ ላክልኝ ማለት እሷ። አሁን ከሩታ ጋር ራሱ የሚያወሩ ሴቶች ናቸው እኮ የሄርሜላ ደጋፊ። በጣም ሽማግሌ ላክ እና ሄደው እንዴት ነው? ቆይ የሴት ልጅ ገና ሽማግሌ ላክ አፈግራለሁ ብለህ እስቲ ንገረኝ እስቲ። አረ ሰው የወረደ ሰው አየው። እኔ ሄርሜላ እግዚአብሔር በጌታ ሰው አረ እንዲህ አይነት ሴትኛ የተናናቅም አቡ ሲጀመር ለጆሮ እንኳን ሰምቼ አላውቅም እንዲህ አይነት ነገር ማለት ነው። እቺ የረከሰ የርካሽ ሚዲያ ላይ መጣ የማይባል የምትገኛ ሰው እስካሁን እኔ ወላሂ ሰው አስቀምጦኛል። ጋይስ እንዴት ናችሁ? የሩታ ደጋፊዎች ደህና ነሽ? እንዴት ነሽ? አለ ክብሮ መዳለን እንዴት ናችሁ? ያላችሁ ሰላም ታዲያ ደህና ነን። አንቺ ማን ሆነሽ ነው እኛ ሩታ ያረግሽው? የሴት አንበሳ
ለእሱ ባይደግም ለማን ልደግም? የሌናት ለሰው አስተማሪ እንቁ ነች እኮ ንግስት ናት። የኔ ጠንበለ ቤት መርከስከስ የለም። ወይኔ ብታይ እሷ እኮ ሁለት ናት፣ ወንድ ናትም ሴት ናትም። የምር ትችላለች። እሷ ጎበዝ ናት፣ ሁሉ ነገር የሚያምርባት እኮ ለኢትዮጵያ ዩቲዩበር ማለት ነው። ገራሚ ትሆናለች እሱ በራሱ ማለት ነው። እሷ እኮ ሲጀመር የአብዮት መንግስት እኮ አለቻት ጽጌ። የአብዮት መሪ ነው። አንድ ቀን እኮ ቡዜ ማለት ነው እንደዛ ያለች አንቺ ማነሽ ብላለች። ያ እኔ ሄሮት ሀብቴ ይባላለሁ ብላ ለሷ መልስ ሰጠች ማለት ነው። እንዴት ኮራኩ ማለት ነው። የአብዮት መሪ ነው። አርበጋት ደግሞ የሰው ተቆጣጣሪ አነባዝ የሴት ተቆጣጣሪ ነው። እንትኔ እሱ የሴት ጥቂት ነው የሚያየው። ጽጌ ናት እኮ የተደረገችው ኢንተርቪው የተደረገችው ነው። በዛ የውሽሚት ገዳፊዎች ይዘቆዝቋታል እስካሁን ድረስ። በነገራችን ላይ አብርሃም በስላም አይደለም የሆነ ነገር አስነክታለች ማለት ነው። ሲጀመር በሰዓቱ ላይ ያሰርታለች ሲጀመር ማለት ነው። ትላንት ምን ነዋል? ትላንት እኮ ኤፍሬም እስከዛሬ ያሙኝ ነበረ። አሁን ግን ኖርማሊ እችን በቃ ጭንቅላት ተመልሷል። ከዚህ በኋላ የአንቺ ቤት አልመጣም ያለ ለምን ኤፍሬም ማለት ነው። አብርሃም ቤት ነው ያለ እኮ ነው ያላት። አብርሃም ቤት ነው ያለ። በጣም ተነግጣለች። አፈርቢ ሲልክስ በአካል ማለት ነው በያቀኝ ማለት ነው። ኤርሜላ በድንጋይ ነው የምከፍተው። በኢየሱስ ምን አይነት እመቤቴ አስገኘው ተኋላ ውግዋ ነበር ምላት ቤተሰብ አይም እንደ ይሄው ታሪክ እሷ በሜዳ እንደዛ ምትሆነው እሷ ሲጀመር እንትን ናት እኮ ዲቃላ ናት። እናትና አባት ቤተሰብ አላት እንጂ ቤተሰብ አልባ ሲጀመር አንድ ወንድም ይባላል። እሱም ደግሞ ለእሷ ይዳግታል። ይሄ ወንድም ነው ማለት ወንድም አይደለም። ናችሁ ነው እናንተ ወንድም አይደለም። ያ ዱርዬ እኮ ነው። ዝም ብሎ ናችሁ ነው በተራ እናውራ ጌታን በተራ እናውራ። ይሄ ድራማ ነገር ትናንትና ወዲህ ባል ሰራች ያላየችው ታሪክ ጋር የተደበቀ ምስጢር አለ እስከ ዛሬ። እናንተን ከሩታ ጋር ታረቅ ያለች ነው። ያ የተደበቀ እርግዝና እኮ ነው። ኖ ሩታ ሊያጠምዱ ፈልገው እኮ እርጉዝ አይደለች። ያ በትክክል የማቢል ማን ያምናል እንጂ ጫታና አበሽም አይተመን። ይሄ ድራማ ነገር ነው። እኔ መጀመሪያ እኮ ዘንድሮች ሄርሜላ የምትባል ሰይጣን የሆነች ሴትዮዋ የሰውን ጨጓራ ጫፍታ ነበር። ጌታን እቺ ፈጣሪ ያንስ እሷ ሲጀመር ማለት ነው። እናንተ እኔ የሰው ልጅ ገብታችሁ ሩታ ግሬስ ማለት ነው። ብሩ ከውጭ ላይ ካለሽ ብሩፍ ላይ ይከለው ጊዜና የሆነ ነገር ልክ ያለው እዛ ይሄ ድራማ ነገር ነው እንጂ አሁን ትላንትና ኤፋ የሰራውን ቪዲዮ አይታችኋል። ሄርሜላ ቤት ማለት ነው። እሺ ይሄ ደስ አለኝ በእውነት እኔ ደስ ብሎኛል። ኤፋ በሰራ ቪዲዮ ማለት ነው ደስ ብሎኛል። ይመረጥ እናንተ ደስ ላላችሁም እንዴ? በጣም ነው ደስ ያለው ነው እንጂ እኛ ቢያንገላላት ስናገባል ኧረ በስመ አብ ቀላል ደስ አለኝ። ያ ፎቶውን ሲያወርድ እንዴት ነው ፎቶውን አወርዶ ገልብጦ ይሄ ይቀመጣል። አንድ ቀን እንትኑም አውርደው ነበረ። ዳኒም አንድ ቀን ከእንትኑ ጋር ሄደው ከሜሪ ጋር እናንተ ምን ናችሁ ነው? እኮ ሩታ ቃል በቃል እኮ ነግራለች እኮ ለሄርሜላ ማለት ነው። አብርሃም
መቼም ከአንቺ ጋር አይሆንም ብላለች። ጊዜ የሚፈጅ ይችላል፣ ወራቶች ሊፈጅ ይችላል። አብራም ከአንቺ ጋር አይሆንም ብላለች። እኔና እሱ አብረን እንሆናለን፣ አንቺ ግን ያኔ እያለቀሽ ትሄጃለሽ ብላለች። አለ ያሳየኝ እንዲያው ስታለቅስ ማይ ነው ንፍርቅርቅ ትጥጪ ድፍርቅ እኮ ስታለቅትን አይተናል አይደለም? እንደ ውሸት አይደለም። በእንትን ላይ በእግር ላይ ወድቃ የኔን ፍቅር ተቀበል ብላ ያለቀሰች ቀን ታስታውሳላችሁ? ኧረ አሁን አብርሃም የው እርግፍ አድርጎ ትቷት ስትነፋረቅ ማየት ነው የምፈልገው። ያንን አይተናል። ምንድን ነው ያለ? 400 ሲገባ ልታክብሪ መጥሽ እንጂ ያንን መጀመሪያ ልታቂ ነበር። አውቀሽ ወደሽ አፍቅረሽ ነው የመጣሽ አላት። እነዚህ እየሰገዱ ባለጌ ይቺ እንደማመጣሽ ቤተሰብ አሁንም ማለት ነው። ሲሙኝ አሁንም ማለት ነው። አብርሃም ሩታን አፈቅራል። አይታችኋል? አንድ ቀን ከኤፍሬም ጋር የመጣ ሰዓት ማለት ነው። እንዴት ያያት ሩታን ማለት ነው። አብርሃም በስበብ አሽባቡ እየጠራኝ አይታችኋል? ቤት ድራማ ነገር ነው የሚመስለኝ። ድራማ ነው በድራማ ነው እንጂ ኖርማል አይደለም። ድራማ ነው አልኩኝ። አንድ ቤተሰብ ድራማ ካልሆነ ያላችሁ ድንገራችሁ አብሪሽ ከሉል ጋር ሻወር ቤት ሆኖ ቪዲዮ ቀርጿል አይደለም? የማን ቤት ነው? የርሜላ ቤት ነው ወይ በራሱ ቤት ነው? መቼም ይሄ ህፃን ልጅ ከእናት ተነጥሎ ሻወር ቤት አይገባም። ህፃን ልጅ ዋ ውስጥ ከገባ እንዴት እንደሚሆን ታውቃላችሁ ሁላችሁ። እሺ እናበረታታለን። እስቲ እህቶቼ በአላህ ፉፉዬን አበረታቱልኝ ያለቻችሁ ነው ኮሜንት ላይ ሁላችሁ ወጥታችሁ ፎሎ ተደራራጉ ማሮች ዶቼ። እስቲ ሰወዳችሁ ፉፉዬን አበረታቱልኝ በአላህ በቅንነት። እሺ ቪዲዮ ሲለቅ እናበረታታለን። ማናት ደግሞ እሱ? ችግር የለም እኛ ደህና የሚሰራ እናበረታታለን። ማናት አስረጅኝ ማለት ፉፉ የፉፉ እህት ናት። ፉፉ ማን ነው? ኧረ በስመ አብ። እኔ ይሄ ልጅ አልወድም እባክሽ ማሪ፣ እየነገርኩኝ ነው። ፓክት ነው አልወድም።